እኮ በጣም ሀብታም ነን። እሺ አባቴ ብር አለው። እሺ ኧረ በእናትሽ እኛ እኮ በጣም ሀብታም ነን። እሺ ቲቪያችን በጣም ትልቅዬ ስለሆነ ዜና የሚያነቡት ሰዎች ማለት ነው እስከ እግራቸው ነው የሚታዩን። እሺ ውይ ስታሳዝኑ። እኛ እኮ ዜና በቲቪ አናይም። እሺ እዛው ዜና የሚነበብበት ስቱዲዮ የሚባል አለ። እዛ ነው እኮ እሺ ሄደን የምናየው። ኧረ በእናትሽ ብርቅ አይደለም። ደግሞ የኔ አባት እኮ ማለት ነው እዛ ሰማይ ውስጥ ቤት እኮ ገዝቶልናል እኮ። ትናንትና ሄደን አየነው። ወይ ስታሳዝኑ። እናንተ አንድ ቤት ነው እንደ ያላችሁ? የኔ አባት እኮ ሰማዩን ሙሉን ገዝቶታል። እሺ አቤት መቀደድ! ዝናብ ሲዘንብ የሚከፈተውን ትልቅዬ ቧንቧ ራሱ እኮ አባቴ ገዝቶታል። እሺ ስለዚህ ከፈለግን እናንተ ቤት ዝናብ አናዘንብም ነው? እኛ ቤት ዝናብ አታዘንቡ? እሺ እንደውም የኔ አባት ደግሞ ማለት ነው ሁሉንም ዓለም ላይ ያለው ምድር መሬቱን ገዝቶታል። ስለዚህ የእኛ መሬት ላይ ነው አሁን እየቆምሽ ያለሽው። ስለዚህ ከመሬታችን ላይ ተነሽልን። ከፈለግሽ ተንሳፈፊ። እንዴት ብዬ ነው የምንሳፈፈው? እኔ አላውቅም። እሺ በቃ ዝናብ አዘንብላችኋለሁ። አንተ መሬቱን አስረግጠኛ። በረዶም ዝናብም ጎርፍም በደንብ አዘንብላችኋለሁ። በቃ ችግር የለውም። መሬታችንን ረገጪ። እሺ ካስቸገርሽኝ ከሆነ ወዲህ አላስረግጥሽም። እሺ በቃ በጣም ብዙ ነው። እሺ ማዘንበላችሁ። ኡፍ ምን ፈለክ? ወተት ፈልጌ ነው። የምን ወተት አንተ? ያንቺ ወተት ከዚህ ውስጥ ወተት ቅጂልኝ። አንተ ምን አለበት ብታቀምሽኝ ወተት? የኔ ወተት ለልጄ ብቻ ነው። እሺ ልጅሽ ብቻ ነው የሚጠጣው? አንቺ ግን ማለት ነው በጣም ብዙ ወተት ጠጥተሽ ነው እንዴ እንደዚህ ወተት ከውስጥሽ የሚወጣው? አዎ በጣም ብዙ ወተት ጠጥቼ እኮ ነው። እኔም እኮ ግን ማለት ነው በጣም ብዙ ወተት እኮ ጠጥቻለሁ። ልሞክረው እንደ ቀይ? አዎ የለም በደንብ ሞክረው፣ አንድ ቀን ይወጣልሃል። እሺ እሺ። ስኳርም አለው እንዴ? እንጃል ትንሽ ቅጂልኝ። አናትን ሳልል ከዚህ ተይው እሺ። እንደውም አንቺ ስትተኝ ማለት ነው ራሴ መጥቼ አንቺ ሳተኝ እቀዳለሁ። እሺ ና እንደውም ልቅዳልህ ና። ኧረ ልትመጪ አሳዘንከኝ፣ አሳዛኝ። ና ልቅዳልህ ነው። እሺ እንዴ ቀስ ብለሽ ጠጪ እንጂ። ምንድን ነው? ልጁ ላይ እኮ ውሃ እየደፋሽበት እኮ ነው። አንተ ልጅ እንደው የሚጠቅም ነገር አላወራልክ አይደለ? የሚጠቅም ነገር ልንገርሽ። እስቲ ስለ ቲና ማርት ታውቂያለሽ? ኧረ እኔ አላውቅም።